ልትድን ትወዳለህን? የዮሐንስ ወንጌል ምዕራፍ 5 ከቁጥር 6። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጻጉዕ ማለት ድዌ የጸናበት ህመምተኛ ማለት። በቤተ ክርስቲያናችን በአብይ ጾም 4ኛው ሳምንት ይህ ሳምንት መጻጉዕ ብላ ትጠራዋለች። ይህም እግዚአብሔር አምላካችን ህመምተኞችን ያፈወሰበት እንዲሁም ደግሞ ያዘኑትን ያጽናናበትን ሳምንት በማሰብ ይህን ሳምንት መጻጉዕ ብለን እናስበዋለን። በኢየሩሳሌም ቤተሳይዳ በምትባል 5 መመለሻ ያላት መጠመቂያ ነበረ። በዚህም ውስጥ ድዌያን የመልአኩን መውረድና መውጣትን እንዲሁም መነዋወጥን ይጠባበቁ ነበር። በዚህም ቦታ ለ38 ዓመታት በሙሉ በአልጋ ላይ ተኝቶ የነበረ እንዲሁም የሰውን እርዳታ ይጠብቅ የነበረ አንድ መጻጉዕ የተባለ በሽተኛ ሰው ነበር። በቤተ ክርስቲያናችን ትርጓሜ መጻጉዕ ጠቅላላ የሰው ልጅ ወይም ደግሞ አዳም ምሳሌ ሲሆን 38 ዓመት የተባለው ደግሞ አጠቃላይ የሕግና የነቢያት ዘመን ምሳሌ። የሰው ልጅ በሕግና በነቢያት ትምህርት ብቻ ከኃጢአት ደዌ መፈወስ እንዳለ በዚህ እንመለከት። መጠመቂያ የተባለው ታኒነቷ ደግሞ አጠቃላይ የዚህች ዓለም ምሳሌ። 5 መመለሻዎች ደግሞ 5 የቤተ ክርስቲያናችን አዕማደ ምስጢራት ምሳሌዎች ናቸው። ቅዱስ ዮሐንስ አፈወርቅ ስለ መጻጉዕ ትዕግስት ሲናገር እንዲህ ይላል። ይህ ሰው ለ38 ዓመት ተስፋ ሳይቆርጥ መጠበቁ ለእኛ ትልቅ፣ እኛ ግን ለጥቂት ቀናት ጸልየን መልስ ካላገኘን እግዚአብሔርን መውቀስ እንጀምራለን። እርሱ ግን ሰው የለኝም እያለ በዚያች ቦታ ጠባብ በሆነ ውኃ ላይ ለዘመናት በትዕግስት ቆይቷል ይላል። ኢየሱስም ተነሳና አልጋህን ሸክመ ሂድ አለ። ወዲያውኑም መጻጉዕ ዳነ፣ አልጋውንም ሸክሞ ሄደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መጻጉዕ ቀርቦ እንዲህ ሲል ጠየቀ፣ ልትድን ትወዳለህ? መጻጉዕ ግን አዎ ከማለት ይልቅ የረዳት የማጣቱን ችግር ሲገልጽ እንዲህ ሲል ብሎ ተናገረ። ጌታ ሆይ መጠመቂያ በተናወጠ ጊዜ በመጠመቂያው ውስጥ የሚያኖረኝ ሰው የለም ብሎ መለሰለት። ቅዱስ ኤፍሬም ሶርያዊ ጌታችንን የጠየቀውን ጥያቄ ልትድን ትወዳለህን የሚለውን ሲተረጉም እንዲህ ሲል ይነግረናል። ጌታ የጠየቀው ስላልታወቀው ሳይሆን የሰውን ወይም ደግሞ የመጻጉዕን ነጻ ፈቃድ ለማክበርና ተስፋ የቆረጠውን ልቡን ለማነቃቃት። ጌታ ኃይል ብቻ ሳይሆን ፈቃዳችንንም ይፈልጋል። ከመጻጉዕ የምንማራቸው ነገሮች ቢኖሩ አንደኛ ሰው ባይኖርም እግዚአብሔር አለ። መጻጉዕ ሰው የለኝም ባለ ጊዜ የሰው ሁሉ ፈጣሪ የሆነ ጌታ ባጠገቡ ቆሞ ነበር። እኛም በሕይወታችን ማንም የለኝም በምንልበት ወቅት እግዚአብሔር ከኛ ጋር መሆኑን ማሰብ ይገባናል። ሁለተኛ ትዕግስትን እንማራለን። 38 ዓመት ሙሉ ሳይታክት ተስፋ ሳይቆርጥ መጠባበቁ ትልቅ ትምህርት ይሰጠናል። ሶስተኛ ነገር የምንማረው ነገር የእግዚአብሔር ቃል ፈዋሽነትን ነው። ጌታ ተነሳና አልጋህን ተሸክመ ሂድ ባለው ጊዜ ያላንዳች መድኃኒት ቃሉን ብቻ ፈውሶታል። በአጠቃላይ ዛሬም እኛ በሕይወታችን በመንፈሳዊ ደዌ በኃጢአት አልጋ ላይ ወድቀን የወደቅን ምን ያህሎቻችን ይሆን? ጌታ ዛሬም ለእያንዳንዳችን ልትድኑ ትወዳላችሁን እያለ ዘወትር ይጠይቀናል። መፍትሄው ወደ ንስሐ መቅረብና ቃሉን መስማት ነው። እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አታድርግ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 14። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።